አንዳንድ ሰዎች ድህነት እንጂ መልካም ሰው አያረጋቸውም። አንዳንድ ሰዎችን ደግሞ ሀብታምነት እንጂ መልካም ሰው አያረጋቸውም። ያኒ ምን ማለት ነው? አንዳንድ ሰው ድሃ ሲሆን መልካም ይሆናል። ያኒ ቀናዓ ይኖረዋል፣ ሶላቱን በትክክል ይሰግዳል፣ የመሳሰሉ ነገራቶች። ልክ ሀብት ሲመጣ ከዒባዳ ይርቃል። ልክ እንደዛ ሶሐቢይ ነብዩ አለይሂ ሰላቱ ወሰላም በዘመናቸው እኮ አንድ ሶሐቢይ ነበረ፣ ድሃ ነበረ፣ ምንም ነገር አልነበረውም። ከዛም ወደ መስጂድ 5 አውቃት ሶላት ይገኛል፣ የመሳሰሉ ነገራቶች። መጨረሻ ነብዩ አለይሂ ሰላቱ ወሰላምን ጠየቀ። እኔ ሀብት እንዲኖረኝ ዱዓ አድርጉልኝ አላቸው። ተው ድህነትህ አሁን ባለህበት ኸይር ነው አሉት። ላኪን እሱ ሀብታምነቱን ፈለገ። ከዛ በግ ወይም ደግሞ ፍየል አንዲት ኖራው እያራባ ሲበዙለት 5 አውቃት ሶላት ይገኝ የነበረው ሰው በጣም ራቅ በማለቱ ምክንያት የተወሰኑትን እየቀረ የተወሰኑትን መገኘት ጀመረ። ከዛ ደግሞ ሲቆይ ጅሙዓ ብቻ እንጂ አልመጣለ። ከዛ ደግሞ ጅሙዓንም ተወ። በጣም ገንዘቦች እንትን ብለውለት መጨረሻ ላይ አላህ ይጠብቀንና ዘካ ወጅቦበታልና የዘካ ሰዓት ሲደርስ ዘካህን አውጣ ተባለ። እሺ አለ። እሺ ብሎ ግን ሲቆጥር በጣም ሀብታም ከመሆኑ የተነሳ የሚያወጣውን በዛው ልክ በዛ በሱ አይን ካሰበው ግን ትንሽ ነበረ። ያው የሱ ሐቁም የመሳኪኖች የሚሰጡት የሚገባቸው ሰዎች ነው፣ የሱ ሐቅ አይደለም። ከዛ ምንድነው ያደረገው? ሙሐመድ የኔን ገንዘብ ሊወስድ ይፈልጋል እንዴ ነበር ያለው። ያኒ ወዳልሆነ ንግግር ወደ መናገር እሱን ከእስልምና ወደሚያስወጣ ንግግር ነብዩን አለይሂ ሰላቱ ወሰላምን አላህ ካዘዛቸው ውጭ ይሰራሉ፣ ለራሳቸው ጥቅም ይፈልጋሉ አይነትን ወሬ አወራ። እንግዲህ ያ ሰው ድሃ ያለ ምን አይነት ሐል ነበር? ሶፍ ላይ ማይጠፋ ሰው 5 አውቃት ሶላት ከነብዩ አለይሂ ሰላቱ ወሰላም ጋር የሚሰግድ የነበረ ሰው ገንዘብ ሲያገኝ ግን እንደዛ ሆነ። ይህ ነው እንግዲህ بعض الناس لا يصلحهم الا الفقر ማለት ድህነት እንጂ አያስተካክላቸውም። እንደዚህ ሰው ሶላሁ ድህነቱ ነበረው። በዛው ቢቆይ ኖሮ እንግዲህ ሐሉ አምሮለት የጀነት ሰው ሊሆን ይችል ነበር።